ያው ቤት ተወስዷል እስራኤል ዳንሳ ስልክ ቁጥር የሚጠራ መጣ ተባለ ለመጀመሪያ ጊዜ ብርቁሱ ነበር ያለ ይሄ እነዚህ ትልቅ ማፊያ ቡድን ነው በቃ ነብይን በለው እነዚህም በላቸው ከህዝብ ላይ የሚወስድ ሰው ሁሉ ሌባ የሆነች ነገር ሲሰራ መረጃ ይደርሰኛል እያንዳንዷን የሚንቀሳቀሳት ምንድነው አንቺ እንደዚህ ችግርሽ ከሱ ጋር አደጌን አኗኗሬን የት እንደተማርኩ የት እንደተወለድኩ እያንዳንዷን ቀዳ ገለበጠውና እግዚአብሔር ነገረኝ ቁጥር ለመያዝ ችግር የለበትም እስራኤል ወዲያው ሴቭ አርጓት የመጽሔት ቁጥሩ ነው ይጠራ በደቂቃ በቃ 5 ሰዓት መጣ እስከ 8 ሰዓት ሁሉ ነገር አለ በኔ በኩል ነው የመጣው ዓለም ሰገድ ብዬ ስወስድለት እነሱ ይተዋወቁ ነበር እኮ በወቅቱ እሺ ካንቺ ጋር እንደዚህ የጋብቻ የፍቅር እንደዚህ አይነት ግንኙነት ነገር ነበራችሁ የትኛው ቆይ ምንድነው አንቺ ደንዝዘሻል የዛኑ ቀን ተነጋግረሽ የመሸጥ ፕላን አልነበረሽ ማለት ነው እግዚአብሔር ተናገረ ልጅሽ ትሞታለች እንደተባልሽው አልበለዛ ኢሚዲየትሊ ልጅቷ ልትሞት ያው ከህዝብ ተደብቃ አትችልም አንድ እውነት ህዝቡ ማወቅ ያለበት ህዝብ መሸወድ አትችልም ራስን ነው የምትሸውደው ብዬ ጸልዬ ነው የምሰጠውና ሪል ስቴት ሊገዛልሽ ነው ይሉኛል ሳምንት አመላልሰውኝ 20 ሺህ ብር ነው በ20 ሺህ ብር ሪል ስቴት አይደለም ምንም የምትገዛበት አይደለም ከዛ ሽያጩ ላይ የነብዩ ድርሻ የነበረው ምንድነው ለካ እነሱ ተቀነባብረው ሌላ መስመር ጀምረዋል የፊንቴክን መስመር ይዘው ፖሊስ ጣቢያ ሄድሽ አዎ እሺ አዲስ አበባ ፖሊስ ኮሚሽን ተሰባስበን ሄድን ከሴቶቹ ጋር አንቺ ምያዛ አይደለሽም እሺ ሄድኩኝ መስማት ያለባቸው ድረስ ይጃለው ኮሚሽነር ጌት ሁሉ ኬዙን ያውቃል ፋይሉ በጥሩ ተይዟል ተብሎ እንዳያጭበረብሩ ተብሎ በአራት መርማሪ ነው የተደረገልን ከሀገር እንዳይወጣ ታግዷል አለ እሺ በቃ ከሀገር አይወጣ ሰው አይጭበርበር ወዲያው ወደ ውጪ ሄድ እኛኮ ከሀገር እንዳይወጣ ወረቀት አለ ስብሰባ ተጠርተናል አገር ልንመርቅ ነው የጅማ ጎርጎራ እዚህ የአየር ትኬት ክፈይ የማን ነው ያ ሁሉ የኔ ብር ለምን አስፈራራዋለሁ እኔ እኮ ህጋዊ ነኝ አሁን ባገኘው በፊት መጋጠም እንዲ እንገጣጠም ነው ስተት ስትሰራ ሌባ ስትሆን ነው የምትፈራው አልፈራም ከቤተሰቦች የወሰድከው ወደ ዳንታ አካውንት የገባውን ስጥ ባላቸው ዶክመንት አስተናግድ እንጂ ለምን ፈራ ተመስገንና ፍጹም ከሚባሉት ጋር ደግሞ ጅማ ጀምሮ ነብይ ዓለም ሰገዱ ዋጀና ከሚባል ሰው ጋር ምንድነው የተፈጠረው ነገር እስቲ ንገሪ 5 ሰዓት ላይ ነው የደወለው ማታ 5 ሰዓት ወጥቶ የሚታይ ብያለሁ ግን ፓስተር ዳዊትም የለም ኤፍሬምም የለም ነብይ ዳግምም የለም ብቻውን አገልግሎ ብቻውን ዘመረ ብቻውን ጨረሰ እግዚአብሔር ስላንቻ አሁን ተናገረኝ ነቢያት ስለሆነ ፍለጋ ማሳደድ የሚጀመርኩት ምን ብሎት ነው ብዬ ያው እግዚአብሔር ሲባል ትሰማለህ በልጅነቴ እንዳገባው የሀብታም ልጅ እንደሆንኩ አድቬንቲስት ኩየራ እንደተማርኩ እግዚአብሔር ነው ገለጠልኝ ይሄን ሁሉ ግን ሲል እግዚአብሔር አለኝ ስለሚል ከመሰረት ያወቀኝ ጌታ ብለህ እንግዲህ ይሄ ሲነገር ማዳመጥ ጀመርኩ ከዛ ከልጆቹ መሃል በጣም ቆንጅዬ ልጅ ልብ ኬዝ ያላት አለች እሷ በሞት ልትነሳ ነው አለ ልጅቷን ሊገል ሊወጣ ሊበቀልሽ ያለ መንፈስ አለ ስለዚህ ሆቴሉ ከመቅስፈት ከጅሽ መውጣት አለበት ብሎኛል መርገም ነው ቤቱ ይሸጥ ልክ ከጅሽ ሲወጣ እርግማኑ እዛ ጋር ይቆማል እርግማኑ ያለው ከቤቱ ጋር ፋይሌን አውጪ ሊስላት ተደናገጠች ለምን ፋይሉ ዞሯል አየሁትና የሚኒስትሪ ፎቶ ነው ከየት መጥቶ ነው አልኩት በቃ ፎቶሽ ከሆነ ቦታ ተገንጥሎ መጥቶ እንደዚህ ዞሯል እንዴ ሊዞር ይችላል አላቅ ከንቲባ ሆኖ ካርታ እንዴት እንደዞረ ያውቅና መድኃኒት አቁም እግዚአብሔር ፈውሶሃል አለ ማን ነው የሚለው እንደዛ እስራኤል ዳንሳ ጌት እዛ ሆስፒታል ውስጥ አራ ቸርቹ ሄዶ መጥቶ እኮ እሺ ብዬ ወጣው ዶክተር ይገረሙ ሞተ መድኃኒት ማቆሙን አውቃለሁ አቁም ሲለው ነበር ለጊዜያዊ ለትንሽ ለግል ጥቅም ብላችሁ ትልቁን ነገር ታጣላችሁ የሚል ምክር በውስጡ ያዘለ ስለሆነ ንግግርሽ ከዛ አንፃር ነው ምስክር ነኝ ብሎ እኮ አለ እንትን አባገዳ ላይ ዓለም ሰገዱ ዋጀና ተብሎ የመሰከረበት አለ ቢመን የሆነ ሰው ጋር ምን ታረጋለህ ሳይከፈላችሁ አንድ ሰው ስንት ብር ነው የከፈለው በዛ 60 ሺህ ብር መመዝገቢያ ነው እሺ 5500 እንግዲህ ወደ 300 ምናምን ሚሊዮን ብር ጥፋቴን ግን ቆይ በስተመጨረሻ ታዲያ አሁን ተበዳዮች የሆኑ ሰዎች መኪና አገኙ ብራቸው ተመለሰ ምን ላይ ወደረ በጣም ብዙ ሰው አሳዝኛል ብዙ ሰውም መኪናችሁን ታገኛላችሁ ለምን ምባለው ነው መኪናው ሳጣራ ዶክመንቱም ደረሰኝ ግርማይና ዳንኤል በ7 ሚሊዮን ብር ተዋውለው ፊንቴክ ብለው ከፍተው የሚያለቅሳለ ራሱን ያጠፋለ በዚሁ ኬዝ ብዙ ዳሜጅ የሆኑ ሰዎች አሉ ላይፋቸው የተበላሻለ ትዳራቸው ይፈረሳለ በጣም ብዙ የሚያስጠላ ህይወት ደግሞ አስተናገደ ምን ያህል ገንዘብ አንቺ በሄሎ ታክሲ ተበልተሻል በሄሎ ታክሲ ከየሰው ያመጣሁት ብቻ ወደ 7 ሚሊዮን ብር አለ ድርጅቱ ሄሎ ታክሲ ልጄ ነው ብዙ ሚቲንግ ላይ ተናግሯል ልጄ ነው ሲል ስለማይፈርስ የማይፈርስ ድርጅት አድርጌ ነው የምጠብቀው ተስፋ ያለው ነው የሚመስለው ልክ እኔ ከወጣው በኋላ አሁን ፈርሷል ድርጅቱ ፈርሷል እንዴ ሌላ ድርጅት ከፍተሽ አሁን ደግሞ ምን ሰድ ፊንቴክ ዶክተር አብይ ይሄንን ቦታ ሊመርቅ ሊሄድ ነው ሲባል የአውሮፕላን ቲኬት ቁረጭ ይባላልው ለምን እኔ ባጀቱ ነኝ በቃ ኬትም ላምጣ ኬትም አምጪ ዱቄቱን ፍጩ ነው ጋር ለምን ፎቋን ካለፈ የሚሆነውን አጣርቶ ማን አለ የሚጎዳይ ሰው የለም ወይ ብሎ ነው ተጠርቶ የሚገባው እንጂ አይገባ ስብሰባ እንኳን ቢጠራ ኮንፊደንስ የለው ይዤ ነው መገባው ተበድላችሁ ከሆነ እንዲሁም ደግሞ በዚህ ስማችሁ የተጠራ ሰዎች አይ ውሸት ነው ያለ ስማችን ስም ተሰጥቶናል የምትሉ ከሆነ መታችሁ ምላሽ መስጠት ትችላላችሁ